ሰላም ሰላም ክቡራንና ክቡራት እንደምን አላችሁ? ሐኪም ዳዊት መንገሻ ነኝ። ዛሬ ደግሞ ያው በምሰራበት በጤና ነክ ነገር ለማህበረሰቡ ይጠቅማል ያልኩትን ነገር እስካሁን ስመራመር ምን መፍትሄ ላገኝለት እያልኩ ስመራመርበት የነበርኩትን መድኃኒት ያው ይዤ መጥቻለሁ። ይህ መድኃኒት ለምን የሚጠቅም ነው ካላችሁኝ ለጥርስ ኢንፌክሽን ወይንም ደግሞ በጥርስ ቁርጥማት አማካኝነት ብዙ ሰዎች ይሰቃያሉ። ጥርሳቸውን ያስነቅላሉ፣ እንዲያም ሲል ደግሞ ያስሞላሉ። ከጥቅሙ ጉዳቱ ያመዝናል። ምን መሞላት፣ በተለይ ለህፃናቶች የሰራሚክ ውጤት ነው የሚሞላው። ለህፃናቶች ያው ድንጋይ በሉት ተፈርፍሮ ወደ ሆድ ከገባ በየሆስፒታሉ ብዙ ህፃናቶች ለኦፕራሲዮን ተዳርገዋል። በአንጀት ላይ በጨጓራ ላይ ጠንክ ስላለው ጥንቃቄ ያስፈልጋል። ለልጆቻችሁ በጣፋጭ ምግብ አማካኝነት ጥርሳቸው የተቦረቦረ የተበላሸ ህፃናቶች ሲቻል ህክምና ጊዜያዊ ህክምና እስከሚወልቅ ድረስ ማድረግ እንጂ ሙሊት ይሞላለት የሚባል ነገር ህፃናቶች ናቸው። ሲነካኩ ጥንቃቄ አያደርጉም። ያ የተሞላ ሰራሚክ እየተፈረፈረ ወደ ሆዳቸው በመግባት በምግብ አማካኝነት ትልቅ ጉዳትን ያደርሳል። ትልቅ ሰው መሸራረፍ መሰባበር ሲጀምር ወደ ህክምና ወደ ታከመበት ድርጅት ሄዶ መፍትሄ ሊፈልግ ይችላል። መፈርፈር ጀመረ፣ ይህን ነገር ምን ላድርግ ብሎ ያከመውን ሐኪም ሊያማክር ይችላል። በተለይ ግን ህፃናቶች ይሰበር ይፈርፈር ምንም ነገር የሚያደርጉን ነገር የለም። በዚህን ሰዓት ህፃናቶች ይጎዳሉ። ለህፃናቶች የጥርስ ሙሌት ይደረግላቸው የሚባለው ነገር በፍጹም የሚመከር አይደለም ባይ ነኝ። እንደኔ ነው። እሺ መፍትሄው ምንድነው? ካንተ ዘንድ ምን አለ ካላችሁኝ ጥርስ ቁርጥማት ወይም የጥርስ ኢንፌክሽን ገና ጀመር እንዳደረገው ስቃዩ እርጦ መነቀል እርጦ ማስወገድ ሳይሆን ወደ ባህላዊ ህክምና ብቅ ቢባል ድሮ ጀምረው አባቶች ሲሰሩት የነበረ በባህል ህክምና ውስጥ የጥርስ ኢንፌክሽን ወይም የጥርስ ቁርጥማት ማስወገጃ መድኃኒት አለ። በተለይ እኔ የራሴን ማለት ነው። ብዙ የባህል ሐኪሞችም አሉ። ጠይቁ፣ ከማስነቀላችሁ በፊት ጠይቁ። ኢንፌክሽኑ ይወገዳል። በመታጠብ ብቻ ይወገዳል። ስለዚህ ሎሚ የባህል ህክምና ይህን የጥርስ ኢንፌክሽን ወይንም ደግሞ የጥርስ ቁርጥማት ህመም ሙሉ በሙሉ እስከ ወዳኛው ማጥፊያ በ7 ቀን ውስጥ ለውጥ ያለው እስከ ወዳኛውም ኢንፌክሽኑ እንዳይከሰት ማጥፊያ ሎሚ የባህል ህክምና ይዛ ቀርባለች። ወደ ድርጅታችን ብቅ በሉ። ሐኪም ዳዊት መንገሻ ነኝ። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ እያልኩ ኦርቶዶክሳውያን ለመላውም ብሔር ብሔረሰብ ለመላውም የተለያዩ እምነት ተከታዮች ይሄ ትልቅ ብስራት ነው። ጥርሳችሁን አታጉድሉ፣ ጥርሳችሁን አታስነቅሉ። ኢንፌክሽኑን በማስወገድ ብቻ ንጹህ ጥርስ ይዞ መኖር ይቻላል የሚለውን ብስራትና ዜና ይዤ መጥቻለሁ። ክብር ለታላቋ ኢትዮጵያ። ሰላም ክረሙልኝ።